በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የቅዱስን አባት አባ አርሳንዮስን የነገሥታት መምህር የሆነውን የታላቁን አባት አስተምህሮና ታሪክ እናቀርብላችኋለን። አርሳንዮስ ከሁለት ባለጸጋ ወላጆቹ በ350 ዓመተ ምህረት በሮም ተወለደ። አባቱ የምክር ቤት አባልና መስፍን ነበር። ወላጆቹ እጅግ ደጋግና የተከበሩ ነበሩ። አርሳንዮስን ወደ ቤተ ክርስቲያን መምህራን ወስደውት በፈሪሃ እግዚአብሔር እንዲያድግ አድርገውታል። ቅዱሳት መጻሕፍትን ለማንበብ ትጉ ነበርና ዲቁና ተሾመ። ከዚያም በሮሙ ጳጳስ ቅዱስ ደማስቆስ ሊቀ ዲያቆንነትን ተሾመ። ወላጆቹ ካረፉ በኋላ እርሱና እህቱ አፍሮስቲ ያላቸውን ንብረት ሁሉ ለድሃ ሰጥተው የትዕርምትን ሕይወት ኖሩ። አርሳንዮስ ስለ ጽድቁና ጥበቡ ታዋቂ ሆነ። የምንኩስና ታሪክ ጸሐፊ የነበረው የሩፊኖስ ደቀ መዝሙር ነበርና ከእርሱ የተነሳ የግብፅን ምንኩስና ሕይወትና አባቶች ያደንቅ ነበር፣ ሊያገኛቸውም ይሻ ነበር። ንጉሠ ነገሥት ቴዎዶሲዮስ ታላቁ የልጆችን ትምህርት ጉዳይ የሚይዝለት ሰው ሲፈልግ ቅዱስ ደማስቆስ ጳጳሱ የምክር ቤት አባልነት ደረጃ የነበረውን መንፈሳዊ ዓለማዊ ትምህርት የተማረውን አርሳንዮስን ጠቆመው። ስለዚህም አርሳንዮስ በ383 ዓመተ ምህረት ወደ ቁስጥንጥንያ ሄደ። በዚያም በንጉሠ ነገሥቱ ቴዎዶሲዮስ ተሰየመ። በሚያስተምራቸው አንድ ወቅት ላይም ንጉሠ ነገሥቱ አርሳንዮስ ቆሞ ሲያስተምራቸው ተመልክቶ ወዲያው አርሳንዮስ ተቀምጦ እንዲያስተምርና ልጆቹ ቆመው እንዲማሩ አደረገ። ነገር ግን በዚያን ጊዜም ሆነ ከዚያ በኋላ እንዲህ ላለ ታላቅ አባት ታላቅ መምህር ሁለቱ ያደረጉለት ነገር አልነበረ። አርሳንዮስም ከኃላፊነቱ ማረፍ ይፈልግ ነበር። ከዛም ወደ ግብፅ በረሃ መሸሽን ፈለገ። በቤተ መንግሥት ከ10 ዓመታት በላይ ከቆየ በኋላ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል? እንደሚል ማቴዎስ ወንጌል ምዕራፍ 16 ከቁጥር 26 በሚለው የወንጌል ቃል የጠራውን የእግዚአብሔርን ድምፅ ሰማ። ቁስጥንጥንያን ለቆ በባሕር ወደ እስክንድርያ መጣ። ወደ በረሃ ውስጥም ሸሸ። ወደ አባ መቃርዮስ ታላቁ ሲመጣ እንዲፈትነው ለአባ ዮሐንስ ሐፂር ሰጠው። ሲመሽ መነኮሳት ሁሉ ለመመገብ ተቀመጡ። አባ ዮሐንስ አርሳንዮስን ሳይጋብዘው በመካከል ቆሞ እንዲቆይ አደረገው። እንደዚህ አይነት አቀባበል ከውጭ ማህበሩን ለመቀላቀል ለሚመጣ የሚደረግ መረር ያለ ፈተና ነው። ነገር ግን በዚህም አላበቃ። ቅዱስ ዮሐንስ ዳቦ አንስቶ እግሩ ስር ወረወረው። ከፈለገም እንዲበለው ነገረው። አርሳንዮስ በደስታ መሬት ላይ ተቀምጦ ምግቡን አነሳ፣ ተመገበ። ቅዱስ ዮሐንስ በዚህ ጸባዩ ተደስቶ ሌላ ፈተና አልጨመረም። ይህ ሰው መነኩሴ ይሆናል አለ። አርሳንዮስ በመጀመሪያ ሳያስበው በዓለም ውስጥ ሲያደርጋቸው የነበሩትን ነገሮች ያደርግ ነበር። ይህም አብረው ላሉት አዳዲስ ሰዎች ተገቢ አልነበረም። እግርን አጠላልፎ መቀመጥ የመሳሰለው ለሌሎች አዲስ ሆኖባቸው ነበር። በዚያ ያሉ ነባር አባቶች ለእርሱ ካላቸው ክብር በሌሎች ፊት ሊነግሩት አልወደዱም ነበር። ስለዚህ ከእነዚህ አባቶች ሁለቱ ተስማምተው አንዱ እግሩን አጠላልፎ ሲቀመጥ፣ ሌላኛው ስላቀማመጡ ገሰጸው። አርሳንዮስ ይህ ለእርሱ እንደሆነ አውቆ ያን ነገር አስተካከለ። ከዕለታት በአንድ ቀን እንዲህ የተማረ ሆኖ ሳለ ለምን ከአንድ ምንም ካልተማረ መነኩሴ መመሪያና ምክር ለምን እንደሚፈልግ ሲጠየቅ እንዲህ አለ። በእርግጥ በግሪኮችና ሮማኖች ትምህርት የቆየው ነኝ። ነገር ግን የቅዱሳንን የአሁ ትምህርት እስካሁን አልተማርኩም። ይህ ጨዋ ግብፃዊ ግን በእርሱ ጠቢብ ሆኗል። የፓንተንሱ ኤቫግሪዮስ በቁስጥንጥንያ በትምህርት ራሱን ካወቀ በኋላ በ385 ዓመተ ምህረት ወደ ንጥራ በረሃ ሄደ። በዚያም ብዙ የተማሩ ሰዎች መንፈሳዊ እድገት ሳያዩ ምንም ያልተማሩ
ሀሁ የማያውቁ የግብፅ ሰዎች ትልቅ የማሰላሰል ደረጃ ሲደርሱ አይቶ መደነቁን ገለጸ። አርሳኒዮስ ሲመልስ እንዲህ አለ። እኛ ለውጥ የማናመጣው አይምሮን የውሸት በሚሞላ ውጫዊ ትምህርት ስለምንቆም ነው። ነገር ግን እነዚህ ያልተማሩ ግብፃውያን እውነተኛ የሆነ የራስ ደካማነት፣ ዕውርነትና መጉደል የሚያውቅ ስሜት አላቸው። በዚህም ነገር በመንፈሳዊ ፍሬ ትጋት ብቁዎች ይሆናሉ። አርሳኒዮስ ዘወትር ሌሊቱን ሙሉ በመትጋት እና በመጸለይ ያሳልፍ ነበር። ዘወትር ቅዳሜ ወደ ምሽት ፀሐይ ጀርባውን አድርጎ እጆችን ወደ ሰማይ ዘርግቶ ሌሊቱን በመጸለይ ቆይቶ የሚያርፈው በቀጣዩ ቀን ጠዋት ፀሐይ በፊት ስትወጣ ነው። ከንጉሠ ነገሥት ባለሥልጣናት አንዱ የአርሳኒዮስ ዘመድ የሆነና በቅርቡ የሞተ የምክር ቤት አባል የሀብት ኑዛዜ የያዘ መልእክት ይዞ መጣ። ቅዱሱ መልእክቱን ተቀብሎ በእጆቹ ቆራርጦ ጣለው። ባለሥልጣኑ ግን ለመነው። እንደዚህ አይነት ነገር አደጋ ላይ ሊጥለው እንደሚችል አርሳኒዮስ ግን መቀበል እንዳልወደደ ከ11 ዓመት በፊት ነው የሞትኩት፣ ወራሽ መሆን አልችልም አለው። የዘንባባ ዝንጣፊ ምንጣፎችን ይሰራ ነበርና ዝንጣፊውን የሚነክርበት ውሃ ቀይሮ አያውቅም። ሲያልቅ ብቻ እዚያው ላይ አዲስ ውሃ ይጨምርበት ነበር። ታዲያ አንድ ሰው ለምን የቆሸሸውን ውሃ እንደማይቀይር ሲጠይቀው እንዲህ ብሎ መለሰ። አስቀድሞ በሽቶ በቅምጥን ኑሮ ስለኖርኩበት በዚህ ሽታ ልቀጣ ይገባኛል። እጅግ በበዛ ድህነት ነው የምኖረው። ሲታመም እንኳ ግድ የሚያስፈልጉትን ነገሮች ከሌሎች ለመለመን ይገደድ ነበር። ለአርምሞና ለብሕትውና ካለው ፍላጎት የተነሳ ቅዱስ ዮሐንስ ሐጺር ቅዱስ አርሳኒዮስ 50 ኪሎ ሜትር በሚርቅ ድብቅ ዋሻ ውስጥ እንዲኖር ፈቅዶለት ነበር። እርሱን ለመጎብኘት እንግዶች የሚመጡት እጅግ አልፎ አልፎ ነበር። ነገር ግን ቅዱስ ቴዎፍሎስ ፓትርያርክ ዘእስክንድርያ በቅዱስ ማርቆስ መንበር 23ኛ የሆነው ከሌሎች ጋር በመሆን ሊጎበኘው መጣ። ለነፍሳቸው የሚረባቸውን ነገር በአንድ ርዕስ ዙሪያ እንዲነግራቸው ለመኑት። ቅዱሱም የሚላቸውን እንደሚተገብሩት ጠየቃቸው። እነርሱም አዎንታቸውን ገለጹለት። እንዲህም ብሎ መለሰላቸው። እርሱም በመከተል ከሚመጣ ችግር ራሳችሁ እንድታድኑ አርሳኒዮስ አለበት ከተባለበት ቦታ ሁሉ እንድትሸሹ ማጸናችኋለሁ። ወንድሞችን በመንፈሳዊ ጉባኤ ወቅት ከሚያያቸው ውጭ ጎብኝቷቸው አያውቅም ነበር። ከዕለታት በአንዱ ቀን አበምኔቱ አባ ማርቆስ ለምን ከማይበሩ እንደሚርቅ ጠየቀው። ቅዱስም ሲመልስ እንዲህ አለ። ምን ያህል እንደምወዳችሁ እግዚአብሔር ያውቃል። ነገር ግን በአንድ ጊዜ ከእግዚአብሔርና ከሰው ጋር መሆን እንደማልችል አሁን አወቅሁ። ሰዎችን ለማውራት ብዬ እግዚአብሔርን መተው ደግሞ አይታሰብም። ጠባዩ እንዲህ ያለ ቢሆንም ግን ለወንድሞች መንፈሳዊ መመሪያዎችን ከማስተላለፍ አላገደውም። ብዙ ብሂሎችም ተመዝግበዋል። ዘወትር እንዲህ ይል ነበር። ዘወትር ከተናገርኩ በኋላ የምጸጸትበት ጉዳይ አይጠፋም። በዝምታ ግን ተጸጽቼ አላውቅም። እንደ ቅዱስ አርሳኒዮስ የእንባ ጸጋ ብዙ የተነገረለት ነገር አይኖርም። ዘወትር ስለ ደካማነቱና ስለ ዓለም ያለቅስ ነበር። በተለይም ደግሞ ከተማሪዎቹ ስለነበሩት የነገሥታት ልጆች አርኬድስና ኦርኒዮስ ደካማነት እያሰበ ያነባ ነበር። ቅዱስ አርሳኒዮስ ረጅም ነበር፣ ነገር ግን በእግርና ዕድሜው ትንሽ የሚያጎነብስ ነበር። ግርማ ያለው አቋምና የሚያበራ ውበት ነበረው። የየዋሃትና ግርማ ሞገስ ገጽታም ነበረው። ጸጉሩ ፍጹም ነጭ ነበር። ጽሕሙ እስከ ወገቡ መታጠቂያ ደርሶ ነበር። ነገር ግን ያለማቋረጥ ያነባቸው እንባዎች የዓይኑን ሽፍሽፍቶች ጨርሰዋቸው ነበር። እስከ ኖረበት 95 ዓመቱ ድረስ እንዲህ ባለ ራስን መካድ ኖረ። በ434 በርበሮች ስፍራውን ትቶ እንዲሄድ እስካስገደዱበት ድረስ 40 ዓመታትን በአስቄጥስ ገዳም
ኖረ። ከሜምፊስ አንጻር ወደ ትሮይ ኮረብታም ሄዶ ለ10 ዓመታት ከኖረ በኋላ እስክንድርያ አቅራቢያ ወዳለች ወደ ካኖፖስ ደሴት ሄደ። የዚያች ቦታን የከተማ ቅርበትነት መቋቋም አልቻለምና ወደ ትሮይ ተመለሰ። ይህችም ስፍራ ያረፈባት ናት። ወንድሞች በመጨረሻዎቹ ሰዓታቱ ሲያለቅስ አይተው አባ ለምን ታለቅሳለህ? አንተም እንደ ሌሎች ሞትን ትፈራለህን? አሉት። ቅዱስም ሲመልስ እንዲህ አለ፣ እጅግ ፈርቻለሁ። ይህ ፍራቻ እዚህ በረሃ ከመጣሁበት ጊዜ አንስቶ ተለይቶኝ አያውቅም። ቅዱስ አርሳኒዮስ ከዚህም በኋላ ፍርሃቱ ርቆለት በታላቅ ሰላም አረፈ። በሙሉ እምነትና ደግነት ባለበት ትሑት መተማመን ሆኖ 445 ዓመተ ምህረት አረፈ። የዚህ ታላቅ ቅዱስ አባት አባ አርሳኒዮስ መምህረ ነገሥታት ጸሎትና በረከቱ ከኛ ጋር ትሁን ለዘላለሙ አሜን።